ካላማር ሚሜኔ አደካ ተከታታዮች የዛሬውን ግጥም የጻፍኩት ለኤክሴ ነው። ላይክ አርጉኝ ፈልጌው ነው። እሺ አንድ ነገር ጠይቀህ ሮቢ ላይ ተታቃለህ? አዎ አውሮፕላን ላይ ተታቃለህ? አዎ ትልቁን ሲሄድ በዛ ላይ በእኛ ቃይ ተይያቸው ውስጡ ሰዎች አሉ የሉም? ሰው ነው የሚለደው ሹፌራ ተብሏል። ሽንቱ ቢመጣ ያ ሰውዬ ምን ያደርጋል? ተሸኗል። ምኑ ላይ? አየሩ ላይ አሁን ብዙ ሰው አለ 200 ሰው ምናምን ነው የሚጭነው። ያ ሁሉ ሰው ሽንቱ ከመጣ ምንድነው የሚያደርገው? አሳርፍ ይሉታል። ወይት ጎራ ላይ ለምን ነው አሳርፍ የሚሉት? አሳርፍ ሽንታችንሽ ነው ይሉታል። አውሮፕላኑ እየሄደ ሰዎች ሽንታቸው ከመጣ አቆምልንና እንሽና ነው የሚሉት። በጣም ሻንታው ደግሞ ይወጣን ይዟቸው ይቃና ወደ ላይ ጎራው ላይ አሳርፍ አሸንቶ ማለት ነው። እሱም ይሻናል ሹፌሩ እሱም አቁሞ ወርዶ ይሻናል። ረዲያቱ ያኛው ሐሳብ ይመጣባቸው የቱ ሽንታቸው ሳይሆን ያኛው ከበድ ያለው ካካቸው እሱ ቢመጣስ ምን ያደርጋሉ? ዘሬው ነው ያሳርፋ ስለሚያሳርፍ ያመልጠዋል። እሺ ተከታታዮች የዛሬውን ግጥም የጻፍኩት ለኤክሴ ነው። ላኩለት። እሺ የግጥሜ ርዕስ ባላገር። ገበሬ ቢባልም ባላገር ያበላል ሀገር። ያንተ ግን ይለያል ወይ ከብት አታረባ ወይ አንተ አትረባ። እንግዲህ ጉድህን ይወቀው ሀገር። ወይ መኪና የለህ ወይ ከብት የለህ ነህ ባላገር። አመሰግናለሁ። ላኩለት። ወይ በእናትሽ እኔ አሁን ላይቭ ላይ ነኝ፣ አትጨቃጨቂ። ኮፒ ሊንክ ሼር እያደረጋችሁ ቶሎ። እንዴት አንቺ እኔን በቤት ትጠረጥርኛለሽ? እንዴት ነው ማልጠረጥረው? ቤቲ ንጹህ እህቴ ነች። ከፈለግሽ ፎሎወሮቼ ምስክር ናቸው። ከታች እስቲ ፎሎወሮቼ ቤቲ እህቱ ናት የምትሉ አንድ ቁጥር ጻፉልኝ። አንድ ቁጥር ቶሎ። ይሄው ዳንዬ አመሰግናለሁ። ሰላምዬ፣ ብሌንዬ አረ ቴንኪዩ በጣም ይሄው። እንዲሁም ልንገርህ ካንተ ጋር መኖር ሰልችቶኛል። እስቲ ቤተሰቦች ከልቧ ነው የምትሉ 3 ቁጥር ጻፉልኝ። ከልቧ ነው የምትነግርህ የምትሉኝ ቶሎ ማሬ ቆይ እንጂ ነይ ተከተላት የምትሉ እስቲ 4 ቁጥር ጻፉልኝ። እና ትመለሳለች ደግሞ የምትሉ 5 ቁጥር ጻፉልኝ። ቶሎ ኮፒ ሊንክ ሼር እያደረጋችሁ ተከተላት 4 ቁጥር ትመለሳለች 5 ቁጥር በልዋን ገሩኝ ቶሎ። ህይወቴ እኮ ነው። 6 ቁጥር ትጽፋለህ እንዴ? ማማዬ ወይ ሆቴና ማሚ ምንሽ ጋስኪ ሆቴ ወይ ምን ነው እና መድኃኒት እንግዛ። ስኩተር ግዢልኝ። ምን ግዢልኝ? ስኩተር። ሆድሽን ስለማመሽ ስኩተር ነው የሚገዛልሽ? እሱ ነው የሚያድርሽ? እሺ Hey baby እንደተፈጠረ አታውቅም። ነይ ኩች በይ Giornata sarice ወይ ሰርቼ ቆንጆ አልጋ ገዝቼ አልጋዬን ገዝቼ ባሌን እቅፍ አድርጌ ተኝቼ ወይ ተኝቼ ወንድም አበባ ሄደ እዛው ቤት ግባ ሙሽርዬ ሙሽራ አበባ መጣ የትዳር ሌባ ቤት አለኝ ብሎ
ቤት አለኝ ብለው ሲመጡ ትንሽ አያፍሩ? ምን ያሳፍረኛል? ቤት አይደለም እኮ እርስዎ ንፍረት የታባቱ ያውቁታልና ምን ቦታውት ነው? እኔንም ፊልም እየሰራው ነው ሊሉኝ ነው? አርቲስት እንደው ለመሆኑ ይሄንን ፊልም ለመስራት ምን አነሳሳ? ከሰራ አይቀር ታዲያ እንዲህ በፊልም እንደምናየው እንዴ በዚህ አጥር እንዴ በጣራዬ ላይ የሌለ እሱ ይቅርና ቤቱን እናጋየውና በእሳት ውስጥ እንሂድ። ዋናው አይሞትም አይደል? እርሱ አይሞትም። እኔ ደሃዋ ድብን እላለሁ። ሄሎ አይሰማም። አውቄ ነው የምታቆራርጠው አይደል? ሄሎ ትራም ውስጥ ሆኜ ነው። ቆይ ደውልልሃለሁ። ትላም ራስ እናት ምን ማለት ነው? ትላም ኖ ትራም ውስጥ ነኝ። ስወርድ ደውልልሃለሁ። ሞል ውስጥ የራስ ጉዳይ። አሁን ብር ላክ ነው የተባልከው። 100 ዩሮ ገብቷል። ተሳስተ ነው አካውንት ልክ ያለው ብር ልክ ያለው አልገባም፣ አልደረሰም። ምን ማለት ነው? 100 ዩሮ ከስድብ አይተናነስም። ብር ነው እንዴ? ደግሞ ይሄንን ልክ ያለው ብለህ እንዳታወራ። ከማንም ጋር ልጆችን እኔ የሚጠራው በሚገርመው የመጀመሪያ ልጄ ውሹ ነው። በውሻ ነው የሰየምኩት። ባዮሎጂ መምህር ስለሆንኩ ለአኒማል ከፍተኛ ቦታ ነው የምሰጠው። ሁለተኛ ልጄን የሰየምኩት አይጡ ብዬ ነው የሰየምኩት። ሶስተኛ ልጄን ድመቱ ነው ያልኩት። በመደዳ ጠራ። በእውነት ውሹ፣ አይጡ፣ ድመቱ። እግዚአብሔር ሆይ ይሄን ስም እኔ በቃ ቀጣይ ሌላ ሲጨምር ነብሩ ይወልዳል። መጀመሪያ ይሰራል ምን አዲስ ዓመት ገብርኤል ይመጣል። ምንሽ ኢትዮጵያ ያለው እኮ ጉዳቂ ቆሻሻ የምረበከ አዲስ ዓመት ነው የምታከብር። ጫካ ገባ ነው የተባልክ፣ ተኩስ ነው የተባልክ፣ ታንኩን ማርክ ነው የተባልክ። ተረጋጉ፣ ገብርኤል ይመጣል በአዲስ ዓመት። የምራበ ገብርኤል ነው የሚመጣ። ለአንተ አይነት ሸንታም ለምን ገብርኤል ይመጣል? ከላይ ሰማያት ገብርኤል እኮ ተኩስ ነው ያለ፣ ነፃ አውጣ ነው ያለ። ገብርኤል እኮ ሚካኤል ሰይፉን ይዞ ነው የሚዞር። አንተ ምን አባክ ነው የሚስትን ጭን ይዘህ መዞር? ቁጥር ስለተቀየረ ምን አባክ ነው የሚቀየራ? ውዳቂ ቆርጠ ላክለት ቆሻሻ 666 የምን አባክ 666 ነው? 666 ለአንተም ስራ ማላጣለ ዳ ኢትዮጵያ እነሱ እኮ ቢዮንሴ ጋር ነው ያለው 666። የምን አባክ አዲስ ዓመት ነው የምታከብር? ሂድ ተኩስ ተዋጋ ቆሻሻ ለብለቢ ብሪጅስቶን ነገር ግን ስልቹ ነኝ። ማንበብ በሚከብደኝ ጊዜ እንዲቀለኝ የማደርገውን ነገር ላሳያችሁ። አንድ ሻማ ለኩስና ያ ሻማ በርቶ እስከሚጠፋ ድረስ አነባለሁ ማለት ነው። ሳይነስ አለብኝና ባለፈው እንደውም እዚህ የከተትኩት 10 ብር ነበርና አሁን ሳነብ ትዝ አለኝ። ታሪኩ ደስ ይላል፣ ውሃ ያስጠማል። አተላ እንደዚህ አይነት መጽሐፎች ሳነብ ኖቶችን መውሰድን እመርጣለሁ። እኔ ብቻ ነው የሚሰማኝ ዝም ብሎ ሻማ ጠፋ። አንድ በር በብዙ ቁልፎች የሚከፈት ከሆነ ቤት አለኝ ብለህ እንዳታስብ። የማወራው ስለ ቤት አይደለም። ውሻ አንተ ወንድ ሆነህ ምን አትመጣም? አንተ እንደዚህ የምታወራው ግን አላውቅም። ለማያውቅሽ እንደዚህ አይነት ነገር ያው ሁሉንም በር የሚከፍት ቁልፍ ደግሞ ማስተር ኪ ይባላል።
ሄሎ ቤቲ። አቤት። ሰላም እንዴት ነሽ? እግዚአብሔር ይመስገን። ጓደኛሽ መልእክት ልኮኝ ነበርና ዝም ብዬ ከምልልሽ በዘፈን ልልሽ ነበር። መልእክቱን? አዎ። እሺ ንገረኝ። ተፈራረቁባት ከሴት ምርጥ እሷን መልአክ መልኩ ወሰደ ጸባዩን ሰይጣን ለስለት ለጸሎት እኔስ መገደዴ ለስንት የታሰብኩት በቃች ለሞት እንዴ ለቂጥ ማሙስም ቂጣለው አንቺ ቅርብ አድርጎ የወሰደው ማን? ተመቸሽ? ድምፅ አለ ግን ይሄ መልእክት አይደለም ስድብ ነው እኮ። ተልኬ ነው እንግዲህ ይቅርታ። ብብቱ ሸተተኝ ብብቱ በቀን በፀሐይ ብብቱን ሳይታጠምቶ ብብቱን ከሽንት ቤት ወጥቶ ኧረ ሹፍ ቆንጆዬ ናት። ምን ሆነች የሚያወሩ? ኧረ ዝም በል ቆንጆዬ ናት። ኧረ ምንም አናፋም እባክህ። ኧረ ሴቶቹ አፈሉ ስልክ ምናምን አይሰጡም። ሴት ልጅ አባብሎ እጅ ምናምን ማስገባት ከባድ ነው ብለን የምታስበው? አይ ባይከብድም ቀላል አይደለም። የሆነ እጅ ስልኳን አልቀበላት ባልከሰዋን ሄደርቶ በምን ታስይዛል? የፈለግከውን እቀጣልሃለሁ። ስታይልሽ ሄድሽ አንቺ ቆንጆ በሰላም ገባሽ? አዎ ጎረምሳው ገብቻለሁ። በቃ ሲመችሽ አጩልኝሽ፣ ደውልልሃለሁ። ሀይ እጠብቅሻለሁ። ይሄ ልጅ ምን ይሻለኛል? እግዚአብሔር ስልኬን ባልሰጠሁት ኖሮ። ሄሎ ቆንጆ ደህና ነሽ? አላ ሳምንቱን ሙሉ ደጅ አስጠናሽኛ። ምን እሺ ዛሬ ማይመች ይመቸኝ እኮ እኔ ራሴ እደውልልሃለሁ። ለምን ትደውላለህ? ከቻልክ አትደውልልኝ፣ ስፈልግ እኔ ራሴ እደውልልሃለሁ። ስታይል በቃሽ። ምን እሺ ከባለፈው አጭስ ጋር ምን ላይ ደረሳችሁ? ያቺ ኧረ በእናቴ መጨረሻ ፋራ ናት። ኧረ ወቅ ምን እሺ በቃ አላ ሴት ልጅ አንተ ስለምናት ስታዋራት ምናምን ነገር ነው ደስ የሚል። ጀለስ ራሷ በጠዋት ትደውላለች ምናምን ነገር። ኧረ እኔ ፈታኋት በና በዛ ላይ ደግሞ ምልክልኝ ነገሮች። ኧረ በስመ አብ። ኧረ ላሽ ራይ እንደዚህ አይነት ቺክ እኮ አይመቸኝም። ፍታት። አረ ጀለስ ግን ምንድነው? ራሳችንን አይተነው እናውቃለን? ምንድነው? በተገናኘን ቁጥር እኮ ወሬያችን እንዳለ ስለቸከስ ነው። ሁሌ ስለ ሴት ጨዋታችን ቀላችን ማለት ነው። በጣም እየሰለቸኝ ነው መጨረሻ ይመር። ለምን በቃ ከአሁኗ ሰዓት ጀምሮ በቃ መለወጥ አለበት። አይደል? ስንት ጨዋታ አለ አይደል? መለወጥ ነው ያለበት። ሲጀመር ምን ያደርጋል? አሁን ስለዚህ ማውራት ምን ያደርጋል? አሁን ሌላ ጨዋታ ጠፍቶ ነው። በቃ ከአሁኗ ሰዓት ጀምሮ ሌላ ጨዋታ ነው የምንጫወተው ማለት ነው። አባ እኔ በየበናትሽ እግዚአብሔር ማርያምን እያሰብኩት ደግሞ በቃ ይመችሽ ማርያም። ምን እናወራታለን? ደስ ያለ ነገር ነው። ምን ነው አባ ማታ ታክሲ ላይ ያገኘኋቸው ከስ ነይ ልጋብዝሽ ልወስድሽ ነው። እኔ አመለኝም ዘብላይ ልወስድሽ ነው። እኔ አመለኝም ዘብላይ ደስ ብሎሽ ነው? ጋብዝሻለሁ። ምን ልጋብዝሽ? በእውነት የፈለኩትን ውሃ። እሺ ውሃና አይ ጥብሱ ይቅር፣ ውሃ ብቻ። እርቦኛል እና ሲርብሽ ጥብስ ነው እንደምትበይው?
አቺዮ ባዴነሽ አማኗ እንዴት ነሽ? በቃ ዛሬ አስከፍቻለሁ። ፈታ ነው የምንለው። ይቅርብኝ። ምንድነው የምትለው? አንተ ብዬ አስከፍቼ ምንድነው? ይሄ ነገር መጥፎ ነው። አረ ሰክስ በእናትህ ላፍታታ እዚህ ድረስ አምጥቼ እንትን ትላለህ እንዴ? በቃ እሺ፣ በቃ አንቺ ደስ ስላለ አረ በቃ ፈታ ልንል አንዴ ዲ አረ ችርስ ልበላት እንዴ እዮ ወዴት ሄደች? ችርስ አይ ግድቡን ግን ሁሉም ሰው ቢሸናበት አይሞላም እንዴ ብሎ አንዱ ማለት ነው ፌስቡክ ላይ አልፖስተም ኮሜንት ላይ ማለት ነው ስም ተጽዕኖ አድርጎብሃል ብሎ ስሙ ማን ቢወጡ ነው ሞኝነት አለሙ በምሰራው ቲክቶክ ላይ ያው ምንም አይነት የቤተሰብ እርዳታ የሌለኝ ልጅ ነው ብቻ ነው አንተ ጤነኛ አይደለም እንዴ በሽተኛ ፈሪ ብላና አንተ ከፈተልኝ ባክህ አንተ ባክህ አንተ ቁልፉ ምን ይጀለጅ ማን ይጀለጅ አሁን ከኔ ጋር ቪዲዮ ትሰራለሽ አስረኝ አንተ ከፈተልኝ ትሰራለሽ አስረኝ መልኩሽ እዚህ ጋር ትሰራለሽ አስረኝ እዚህ ጋር ቪዲዮ ከኔ ጋር ለምን አትሄድልኝ ተራይ ላይ ምን ፍላጎት ይላት አትወደኝ አካውንት ከፍታ ለምን ማከፍታ አሪፍ አለ ሞቲቬት አለ ሙዳራ ከፍተም አልከፍትም ትንሽ ደቂቃ ስጠኝ አሁን ከፍቼ ይሰጣል አሁን Oh shit. Here we go again. Account kaftar? አካተፍ ያለ ናምጣ አፍጥነው ነፍስህን በገነት ያን አንድ ቲያትር ላይ ዝንጀሮኝ የሰራ ያለምንም ሜካፕ ያለምንም ማክስ ይሰራ ነበር። የምር ነው። ወላ ላይ የእንስሳት ጉባኤ ነው ፕሌውና ለሁሉም እንስሳዎች ማክስ ይሰራ ለኔ ያሰራልኝ። በዚሁ ግባ። ለዚህም ፊት ደግሞ ማክስ ምን ያስፈልጋል ማለት ዝንጀር ስለመጣ እናመሰግናለን። ዝንጀር በጣም አሪፍ ነው። በራስ ላይ መቀለል ነው ትልቁ ነገርና ለዝንጀር እናመሰግናለን። በተለይ ለእናቱ ለወይዘሮ ጉዝጉዝ ነፍሳቸውን ይማር በጣም ነው ማመስገን ያለብን። ለምን? ያው ሳይፈሩ ነው አጥብተው ያሳደጉ። እሺ እናመሰግናለን። እናንተ የሚገባ ጥሎሽ ከሌለሽ እንደ ቦመጀት ትቀራታለሽ። አሰለልኩት ዛሬ ነገ እያስፋልኩት ወጉን ማይልሽልኛል እንደው ሰውየው ተገኝቶ ጥሎሽንም ቢሆን አንቺ ጥለሽለት በወሰደሽ እኔ እሱን ነው የምመኝልሽ የኔ ልጅ በወሰደሽ እንደው ቅድስት ደበራት ኖ ዋን ማን የሚለው ይኸውልሽ ውፍረትሽ አይደለም ችግሩ ሰለብረብሽ ውክስ ከሆነ ውክስ ነው። ሌሊት ከተኛሽበት ብትነቂና መልሶ እንቅልፍ አልወስድ ቢልሽ ምንድን ነው የምታደርጊው? እውነቴን ልናገር እውነቱን ነው የምንፈልገው። ባሌ ለመቀስቀስ ሞክራለሁ። ካልሆነ ወይ ስልኬን ምናምን ይዤ ወይ ሽንት ቤት እገባለሁ። ልቢያንቺን በዳዳ ሴቶች ግን በጣም እያበዛችሁት ነው። የምሬን ነው። ምን አይነት ወንድ እንደምትፈልጉ ስትጠየቁ መስፈርታችሁ አያልቅም። በአሁኑ ሰዓት እስቲ አንድ ሴት ልጅን ጥሩና ምን አይነት ወንድ ነው የምትፈልጊው ብላችሁ ጠይቋት። መስፈርቱ አያልቅም። መልከ መልካም፣ ጨዋታ አዋቂ፣ የራሱ ስራ ያለው፣ አላማና ግብ ያለው፣ ሩሩህ፣ ደግ፣ ተክለሰውነቱ የተስተካከለ፣ አእምሮን መጠቀም የሚችል፣ ቤተሰቦቹን የሚያከብር፣ ራሱን የሚያከብር፣ ሳዝን የሚያጽናናኝ፣ ሳደቅስ የሚያላቅሰኝ፣ አብሮኝ የሚሆን እንደዚህ ቀን ሙሉ አብሮ ብቻ መስፈርቱ አያልቅም። አለማለቁ አይደለም ደግሞ ከነዚህ መስፈርቶች ውስጥ አንዱም ሳያጓድል ሁሉንም ያሟላ ወንድ እንዲሰጣት አንድ ሴት ልጅ ቀንና ማታ ትጸልያለች። እኔ የምለው ሌሎቹ ወንዶች አያሳዝኗችሁ? እኔ በጸለያችሁና በተመኛችሁ ቁጥር እዚህ ምዛ ማለት አልችልም። እኔ ለአንድ ሰው መሆን ነው የምችለው። አንዷ ስትጸልይ አንዷ አልችልም። ስለዚህ ባካችሁ መስፈርታችሁን እና ሁሉም ሰው እያፈላ ነው ያለው። መንግስት እያፈላ ነው፣ ህዝቡ እያፈላ ነው፣ ሴቱ ያፈላል፣ ወንዱ ያፈላል፣ ዩቲዩብ ላይ ይፈላል፣ ሁሉም ሰው ያፈላ ነው። በቃ
ግን ሴቶች ብቻቸውን እያፈሉበት ያሉት አንድ ዘርፍ የጀበና ቡና ነው። በሞኖፖሊ ተቆጣጥረው ገንዘባቸውን እያተሙ ነው ያሉ ሴቶቹ። ይሄ ደግሞ ሆን ተብሎ የተሰራ ነገር ማለት ስራ ጾታ አይለይም፣ ወንድ ሴት አይልም ምናምን፣ ግን የጀበና ቡና ብር ስላለው የሴት ስራ ብቻ ነው ተብሎ ተወስኗል። እሱ አንተ ወንድ ሆነ የጀበና ቡና ከምታፈላ ዝም ብለህ ሰፈር ውስጥ ድድህን እያሰጣ ደማቸውን ብታፈላ ይሻላቸዋል። ቤተሰቦችም ያቆም ሰዎች ገንዘቡ ግን አንድ ሲኒ አንተ 20 ብር ነው የተሸጠ ባለበት ጊዜ እንደምንም አንተ 100 ሲኒ ሸጥክ ማለት 2000 ብር አለ። 2000 ማለት በወር 60,000 ብር 60,000 ብር አንተ የት ተቀጥረህ ሰርተህ ነው 60,000 ብር የሚከፈል? ጀማሪ አንተ አሁን ተመርቀህ ወጥተህ 7,000 አንዴ ደሞዝ በጣም ትችላለሽ፣ ጎበዝ ነህ በጣም 10,000 ነው ደሞዝ። የ6 ወር ምናምን ደሞዝህን እሷ በአንድ ወር እየሰራችሁ ነው። በረከቦት ነው ማለት ረከቦት ገዝታ በአንድ ወር እየሰራችሁ ነው። እና ቡናውም ደግሞ ይሄ ቤት ውስጥ ምናምን የሚፈለው አይነት ቡና አይደለም። ቤት ውስጥ እኔ እንደዛ 23 ሲኒ በጠጣ ራሱ እንደዛ አልነቃም። የጀበና ቡና ገና ፉት እንዳልከው በቃ ተረክ ብለሃል፣ ነቃ ብለህ ነው ተነሱ። እና ሞቲቬሽናል ስፒከር ምናምን በቃ የተባለ ሞቲቬሽናል ስፒከር ምናምን በግሩፕ በጀማ ሆኖ ምናምን እኔ 15 ቀን ከሚያወሩብኝ አንድ ሲኒ ቡና የጀበና ቡና ሲስጡኝ ውስጡ የሚጨመሩ ኢንግሪዲየንቶች ምናምን እንዳሉ እናውቃለን። ለየት ያሉ ሲክሬት ኢንግሪዲየንቶች አሉ። ቀስ ብለን እናወጣቸዋለን። ቢዝነሱ ስትገባ ቀስ እያለ ይገባል ምን እንደሚጨመር ውስጡ የጀበና ቡና ለምን እንደዛ ለየት እንደሚል። ጧት ምናምን ባንክ ስትሄድ ልግም ብሎ ብርን የራስን ገንዘብ እየከለከለ ያለ ሰውዬ ምናምን ከሰዓት ቡናውን ጠጥቶ ተስተካክሎ ይመጣና 2 መስኮት ላይ ታገኘዋለህ። ይሄ መስኮት ሰው አለው ምናምን እኔ ነኝ የምሰራው ያኛውም ላይ እኔ ነኝ የምሰራው። 2 መስኮት በአንዱ ገቢ በአንዱ ወጪ ምናምን እየሰራ ታገኘዋለህ። ቀና በለስቴው በአንድ እግሩ ነው የቆመው ምናምን ቡናው ግንበኛው ምናምን ደግሞ ጧት ላይ ሲለገምብህ ምናምን አልሰራ ብሎ እየጎተተብህ ሰራው ምናምን ብሎ ልክ ቡናውን 5 ሰዓት ላይ ምናምን ጠጥቶ ሲመጣ 30ኛ ፎቅ ላይ ግብዳ ድንጋይ ተሸክሞ ታገኘዋለህ። እንዴ እኮ በማሽን ነው የሚወጣው አባ ምናምን ስትለው ኧረ ለፍጥነት ነው ምናምን ብሎ የለም ጀለሲ 40ኛ ፎቅ ላይ በዚህ አንድ ድንጋይ ተሸክሞ ይወጣባል ቡናው ነው። እና የጀበና ቡና ይሄን ያህል ታሪካዊ ነገር ነው አልተወራም እንጂ በጣም ሬቮሉሽን ነው ማለት ብራዘር። የጀበና ቡና የሌለበት ቦታ አለ እንዴ? አሁን እስቲ ድሮ ስትወጣ ምናምን ከቤት እንካችን ብር ያዛት ምናምን ኧረ ብር አልፈልግም እዚሁ ነው እንዴ ቆሎ ብደፋስ ምናምን ተብሎ ብር ይሰጥ ነበር። አሁን ሲኒ ብሰብርስ ነው ገብቷል። መንገድ ላይ ምናምን ሲኒ ልሰብር ይችላል። እዛ ጋር የጀበና ቡና እዛ ጋር ማለት የጀበና ቡና ከዛ ሁለቱም ሙሉ ናቸው። ቢዝነሱ በጣም አዋጭ ግን ወንድ አይሰራው ገብቷል። ስለዚህ አሁን አንተ ምንድነው ማድረግ ያለብህ 20-30 ረከቦት ትገዛና ከዛ 20 ምናምን ሴቶች ትፈልጋለህ። እንደዚህ ኢንፎርሜሽን የሌላቸውም ሊሆኑ ይችላሉ፣ የቤት ኪራይ መክፈል ማይችሉ ሊሆኑ ይችላሉ። ብቻ ትፈልጋለህ፣ ተቀጥራችኋለህ። በፐርሰንትም ይሁን በደሞዝም ይሁን ተስማማለህ። ብቻ እሱ እንደሚመች 60,000 ብር አንተ እየተከተፈብህ ነው የምልህ አናተ ላይ 60,000 ብር እንዴ ምን ሆነህ ነው? ነቃ በል እንጂ ረከቦትን ትደረድራለህ። እዛ ጋር ህዝቡን ማጠጣት ነው የምልህ ከወር እስከ ወር ከእሑድ እስከ እሑድ እንደውም ጎሳዬ ነው የምለው እኔ እስከ እሑድ የሚባል የጀበና ቡና ነው ማፈለው። አላቁም በጣም ነው ማስፈለው። እና በአዲሱ አመት በብዛት የገቡ ረከቦቶች አሉ። ሲኒም ጀበናም አለን። አዋሩ በውስጥ መስመር እንደዚህ የምትፈልጉ ሰዎች በጅምላም በችርቻሮም እናከፋፍላለን አለን ሁሉም